ወንዱ አረ ወይ አያሌው እንደምን ሰላም ነህ? እንዴት ነህ? ሰላም ነው ወይ? ወረም ደህና ነህ? አታ አይሰማም። ብቻዬን ምንደው ቆይ እንጂ ተረጋጋ። ጠንቀቅ እያልኩ ነው የምንቀሳቀስ። እንደምን ነህ? ደህና ነህ? ሰላም ነህ? እንደምን ነህ? አንተ ከሚኒት እየገባ ነው እንደሆነ ድርግም ብለህ የጠፋህ ወንድም ማለት እንዲሁ አትየዋልህ ነው እንዴ? ጠፋሁ። መዋያስ አንድ ዚህ በላይ አንድ ዚህ በታች ነው አይታወቅም። እና ሰው ይናፈቃል ይባላል እኮ መዋያው አይታወቅም እኮ አረግ ሸፈተህ ማለት ነው። በቃ ሸፈትኩ አይደል? ቆየሁ አይደል? ጫካ ተገባሁ። ዛሬ ነው ያገኘኸኝ መንገድ ላይ ዱሩን እንደ ነብር እንዳንበሳ ነው ጫካውን እንቅስቃሴ እና አብረን ብንውልም እና የምትውልበትን ብትነግራት ነው የምትውል። የለም በእኔ ሰዓትማ ሌላ ሰው አላስፈጅም። እኔ ራሴው ነኝ የሚጨርሰው ነገሩ። ራሴው ነኝ የሚጨርሰው እና ያ ሰው ታውቃለህ ማለት ያ በለው ኧረ ወንድም አለም አንጓሉ ገደለ ኃይል በቃ በተበለርክበት ሀገር እንዳትኖር አረገ ኃይል በቃ እሱ ነው እኮ እንደሚያንጓድል። አይ ተቆይተው ታውቃለህ ምን ይላል ስለኔ መንደር ላይ ይወራል መገለው ነኝ ነው የሚል በቃ ይፎክራል። አዎ አሁን እንደው በቃ እሱን አግኝቼው ውሃ አርጌው ፊት ለፊት በመሄዱ ካልፍ እያለ ይፎክራል። ኧረ እኔ እሱን ተው ማለት ማረጋጋት። አንተ አንድ ነገር ብትሆን ያርፍ ይቀመጣለሁ። እሱን አንድ ነገር ሳላረገው ሰው አይነግረውም። ይሄ አሽከረ አያሌው የሚባል አሽከረ ይገድህ እየፈለገህ ነው። እንደገና እሱ ሎሚ ነግረው ሰው አይያደም እኮ ንገሩት። እኔ አፈዳይቼ መልቀቅ አላቃተኝም። ምን ሰውዬ ግን ነው ሽማግሌ ነው አባት ነው እንጂ ነበር እንደ ፍየል ቆዳ እንግዲህ ብሶኛል። ዘርግቼ ዛፍ ላይ ነው ጣይ ማስመጣው እና እንደሆነ በቃ ስር ለስር ወስተር የምትውል በቃ በተወለድበት ሀገር እንዲሁ እህልም አትቀምስም። አፍን ነገር እኮ እኔና ስንቅ እንኳን ያቀበለኝ አጥቼ ወገን የሌለኝ ሰው አፌ ደርቆ እየዋልኩኝ ጫካ ውሎ እንዳትለው ሰደው ማን ያቀበለ ላብላህ ብዬ ያጃምጠው እንኳን ያቀበለ ያስከበበው በቃ ጉብል ባቶ በለው ልክበታለሁ ቤት ይመጣል። ላብላህ በለው አንተ አያሌው እኔን ወንድም አለም እኔን ና እንልቅ መለሳለሁ ና ቤት እንል አንተ ናስቲ ቂጣለች ቀጥቅጫለሁ። ይኸውልህ የምሳ ብዬ ወንድ ልጅ ቂጣው ምኑን ያገኘውን ናስቲ ና ቅመሳፍን ሸረው እስቲ ተው ኧረ እንዲሁ ሆነ ሰው እንደሌለ ተው ኧረ እህል አላሰኘኝም። አሁን ማደርሰኝ ነው የምልህ ና ምልክተው ደም አፈሰው ነው በቃ አሁን እንትን ይከረፈኛል የሰው ልጅ ኧረ ተው መሽተት በቃ እየከረፈኝ ደም ሊፈስ ነው በቃ ሮክ ደም ላፈስ ይሄን ሰውዬ አሳግቶኛል በህልሜ ሁላ እንትን ነጠላ ዘቅዝቃ ምሽቱ እንዲህ ብላ ወየ ስትላ አይቻታለሁ በህልሜ። ኧረ ያንተ ነው እኮ ተገላቢጦሽ ነው ያንተ ናት የምትይዝ ማለት ነው በቃ። አይ ወንድም አለም አይ እና እንደረምልክ ልመለስ እንትን ልቀሳ ነው የፈለኩ ለምን ነው ዳምጠው ኧረ የለ እሱን ፈልጌው ነበር። ለምንም እሱን ተጎኒ ወይ ቆማል ዳምጠው ነው አንተ አይቼው ይኸውልህ አሁን እዚህ ጨብጦኝ ሰላም ብሎኝ መሄዱ እዚህ ላይ ይኸውልህ እዛች ላይ ነው የሚሆነው። ናማ ሂድ አድረስበት ሲፈልግ ነበር እንዲያው አግኝተዋል። ወደዚህ ጨብጦኝ ነው ሄደንም አሁን እናደርስበታለን። ወደማ ትደርስበታለህ። ቂጣም ብዬ ነበር እንግዲህ ቶ ድረስበት ማለት አያሌው ተባረክ እንኳን ጠቆምክ ግድ የለም ተልተሎ እስቲ ጣል በል ረመድ በላው አረጋ ንገሩት ምን ይገዛ ነው ጠበንጃዬ ንገሩት ይገዛ ነው ተልተሎ እስቲ በቃ አልቋል ነገሩ። ፊት ለፊት ገጠም ካቶ በለው ጋር የሚያደርገውን ያርገው እስቲ እንግዲህ አናቱን ቦግ አድርጎ ከሁለት ነው የሚጥለው በቃ ሴራው ተስሯል። ጨርሻለሁ አረጋ ስራዬን እንጀላ ዳምጥ ሆነ ሊያቸው ጉዳቸው ምን አገባኝ እንዲውስ ምን አባት ትልቅ አረገኝ የሆነች ድምጥ ነገር ተሰማው ተመልሽ